እሺ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እንደምን ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ምን አያችሁ መሰላችሁ? ምን አየሁኝ መሰላችሁ? አንዳንድ ጊዜ እስኪ ብዙ ልጅ መውለድና አንድ ልጅ መውለድ ምንድነው ጥቅሙና ጉዳቱ ብለን እንዳያችሁት ቴምፕሌቱ ላይ እና አንዳንድ ጊዜ ብዙ ልጅ ሲወለድ አንዳንድ ጊዜ ማሳደግም ይከብዳል ምናምን አለ። ግን ብዙ ልጅ መውለድ ደግሞ የተፈጠርንበት ምንድነው ግብ ነው። ግን እኛ ክርስቲያኖች እየተገበርነው እና እኔ አንዳንድ ጊዜ አትስረቅ አትዘሙት ምናምን ብቻ አይደለም እየተገበርን ሳንተገብር እያለፍነው ያለ ነው። ብዙ ተባዙ የሚለው ነገርም እያለፍነው ነው እየተገበርነው አይደለም። እና ብዙ ተባዙ ምድርንም ሙሏት ተብሎ ፍቃድ ተሰጥቶናል። ለምንድነው ክርስቲያኖች አንዳንድ ልጆች የምትወልዱት? ለምንድነው አንድ ልጅ ዋሊያ ይመስል አንድ ልጅ ወልዳችሁ የምትተውት ማለት ነው? እኔ በዚህ ሐሳብ አልስማማም። ምክንያቱም ምን ተብለናል? ብዙ ተባዙ ምድርንም ሙሏት ተብለናል። ንስሐ አባት ጋር እየተነጋገርክ ከዛ በኋላ ኃጢአት ካለብህ ንስሐ ትገባለህ። ከዛ በኋላ ሚስት ታገባለህ። ምንም ችግር የለውም። እንደ ዋሊያ አንድ ልጅ ተወልዶ ምንም የሚመጣ እንትን ለውጥ የለም። እሺ ከዚሁ ደግሞ በሌላ አንግል እስኪ እንየው። ለምሳሌ አሁን በግብጽ ሀገር በጣም ለመጥፋት ክርስቲያኖች ለመጥፋት 3% ምናምን ደርሰው ነበርና ከዛ በኋላ ግን ምን ተጠቀሙ? ቴክኒክ ተጠቀሙ። እንደማያዋጣቸው በቃ ተጠቀሙና ይሄ ዝም ብሎ መገደል ዝም ብሎ መጨፍጨፍ እንደማያዋጣቸው አወቁና በምን ተሰማሩ? በንግዱ ዓለም። ለምሳሌ አሁን እኔ የኮሌጅ ተማሪ ነኝ ግን ድቁና ግዴታ መማር አለብኝ እኔ ማለት ነው። ከዛስ እያንዳንዱ ሁሉም የተማረ በተለይ ትምህርት ዓለማዊ ትምህርት የተማረ ምን ማለት አለበት? ድንቁናው መማር አለበት። ከዛ ጧት ይቀድሳል፣ ከሰዓት ስራውን ይሰራል። በቃ እንደዚህ ሆነ ማለት ነው ስራቸው። እንደዚህ ሲሆን መንግስት ሊገራገር እንትን ሊላቸው አልቻለም፣ ሊገዳደራቸው አልቻለም ማለት ነው። እና ኦርቶዶክሳውያን እንደዚህ አልቀን ወይንም ተጨፍጭፈን በዚህ እንጨፈጭፋለን፣ በዚህ ሴቶቻችን እየሞቱ ነው፣ በዚህ የሚወለደው ልጅ እየሞቱ ነው። ምንድነው የሚሞተው? ክርስቲያን። በቃ እንደዚህ ስንሆን በቃ ልንጠፋ እኮ ነው። እንደዚህ እያሰባችሁት ነው። አባቶቻችንም ዝም ብለዋል፣ መልስ እየሰጡን አይደለም፣ ፍትህ እየተሰጠ አይደለም። እንደዛ ሲሆን ምንድነው ማለት ነው? ወደዛ እየሄድን ነው እኛም። ከዛ በኋላ የዛን ጊዜ እንደዚህ አይነት ስትራቴጂ እንጠቀማለን? እኔ አይመስለኝም። ምክንያቱም የኛ እንዳለ በብሔር በዘር በምናምን እንዳለ የተጃጃለ አሰራር ስለሆነ ያለን እኔ እንጃ። እኔ እንደዛ የሚመጣ አይመስለኝም። እና ካሁኑ አባቶቻችንም ሆነ እኛ ክርስቲያኖች ማለት አለብን ማለት ነው ራሳችን መጠበቅ፣ ልጅ መውለድ። በቃ ልጅን ትወልዳለህ፣ ኮትኩተህ በሃይማኖት ታሳድጋለህ። ይሄ ግዴታ ነው። ሁሉም አንተም አንቺም ማለት ነው። እና ይሄን ሊደረግ ይገባል። ኦርቶዶክሳውያን ልንሞት ልንጨፈጨፍ አይገባም። ልጆች መውለድ አለብን። ሌሎችን እያያችኋቸው ነው፣ እንደዛ እየወለዱ ነው። ይሄ ወለዱና ግን ሊበልጡን አይችሉም። ያን የሚታወቀው ነገር ማለት ነው። ምክንያቱም ትንቢት አለ። ትንቢቱ የነሱ የሚበዙ ከሆነ ትንቢታቸው ወይም መጽሐፋቸው ውሸት ነው የሚሆነው፣ እያነሰ ነው የሚሄደው በእነሱ ማለት ነው። እና በእኛ ግን እየበዛ እንደምንሄድ የአብርሃም ዘሮች ሌላ ቪዲዮ ላይ ካገኛችሁት ወደ ታች ዝቅ ብላችሁም ካገኛችሁት ለአብርሃም የተሰጠው እንደ ዘርህ እንደ አሸዋ በምድር ላይ ይበዛል ተብሎ እንደተሰጠው እንደዛ ነውና አንዳንድ ጊዜ ክርስቲያኖች ራስ ወዳድ መሆን የለብንም። እኛ ብቻ እቺን ምድር እንኑርባት፣ እኛ ብቻ እንብላ እንጠጣ ማለት የለብንም። ሌሎች ከኛ ሊወለዱ የሚገባቸው ትውልዶች አሉ እና እነዛም ማለት አለብን፣ መውለድ አለብን፣ ማሳደግ አለብን። እየለፋንም ቢሆን ማሳደግ አለብን። ከዛስ በሃይማኖታቸውም ይሄ ለሆዳቸው ብቻ አይደለም ደግሞ መስጠት መመገብ ያለብን፣ ለሃይማኖታቸውም ለነፍሳቸውም ምግብ መስጠት አለብን። እና እንደዛ ስናደርግ ነው ክርስቲያኖች ክርስቲያን ልንባል የምንችለው እንጂ ዝም ብለን በተለምዶ እየኖር ዝም ብለን በቃ በልምድ እየሄድን እየተገፋን ነውና ያ ነገር ሊቀር ይገባዋል። ወደ ኋላ መመለስ የለብንም። ሁልጊዜ ጭፍጨፋ ሁልጊዜ ጆሮአችን እየሰማ ያለው አሁንማ በቃ ለመድ ነው። በቃ እንትና ሞተ፣ በቃ ኧረ ሞተ ምናምን